የተቀናጀ ማስተር ፕላን በመባል የሚጠራው እቅድ ተቃውሞ ሲገጥመው ያሁኑ የመጀመሪያው አይደለም። የአዲስ አበባ አጎራባች አካባቢ ነዋሪዎች በተለይም ተማሪዎች ከአንድ ዓመት በላይ ተቃውሞ እያሰሙ መሆናቸውን ዘገባዎች ያሳያሉ። የኢትዮጵያ መንግስት ማስተር ፕላኑ ለልማት ጠቃሚ ነው እያለ ቢከራከርም ተቃውሞውን የሚያሰሙት ደግሞ ይህ የጋራ ማስተር ፕላን ልማትን ተገን በማድረግ በ37 ከተሞችና 17 ወረዳዎች ውስጥ የሚገኙትን ገበሬዎችና ነዋሪዎችን ከአካባቢያቸው የሚያፈናቅል ነው ሲሉ ይከራከራሉ። ገዢው ፓርቲ ኢህአዴግ ላለፉት 24 ዓመታት በልማት ስም ሰዎችን ያለተገቢ ካሳ ከቦታቸው ማፈናቀል ከዛም አልፎ የሰዎቹን የቋንቋና የባህል አኗኗር ጥያቄ ውስጥ እየከተተ ነው ሲሉ የሚተቹም አሉ። ይህ የጋራ ማስተር ፕላንም በኢትዮጵያ ሕገ መንግስት መሰረት የኦሮሚያ ክልል በከተሞች ላይ ያለውን ልዩ ጥቅም፣ የማህበራዊና ኢኮኖሚያዊ መብቶችን፣ ህብረተሰቡ በልማት እንቅስቃሴዎች ላይ የመወያየትና የመሳተፍ መብቶች እንደምጥስ የህግ ባለሙያዎች ያስረዳሉ። በተለይም እንደ ፈረንጆቹ ሚያዝያ 2014 ጀምሮ እየተካሄደ ያለው ተቃውሞ የብዙ ሰው ህይወት ጠፍቷል፣ ንብረትም ወድመዋል። መንግስትም የተቀናጀ የጋራ ማስተር ፕላኑ የሚከታተለው መስሪያ ቤት መታገዱና ፕላኑ ያለ ህዝብ ፍላጎት እንዳይተገበር ማገዱን ባለስልጣናቱ አስታውቀዋል። መንግስት ከዚህም በተጨማሪ በአሁኑ ሰዓት በተለያዩ ቦታዎች ህዝብን ማወያየት ጀምሬያለሁ ብልም መንግስት የመወያየቱ ባህሉ ለየት ያለ መሆኑ የህግ ባለሙያ የሆኑ ዶክተር ጸጋይ ረጋሳ ያስረዳሉ። ይሄ ህዝቡ ጋር ውይይት ማለት በኢህአዴግ አሰራር ህዝቡን ማሳመን ሳይሆን እንዲቀበል ማስገደድ ማለት ነው። እግረ መንገድ ደግሞ በውይይቱ ሂደት የተቃውሞ ሀሳባቸውን የሚያሰሙትን መለየትና ከዛ በስውር በቀን በማታ እየሄዱ ማሰር፣ ማስጠቆም፣ መጠቆም እንደዚህ ያለ ነገር እየተካሄደ ነው። ይህንን የተቀናጀ የጋራ ማስተር ፕላንን በተመለከተ የፌዴራል መንግስትም ሆነ የኦሮሚያ ምክር ቤት ህዝብን ጠርቶ እንዳላወያየ ትችቶች ቀርበዋል። ያላወያየበትም ምክንያት አርሶ አደሮችን አፈናቅሎ መሬት ዘረፋ ላይ የተመሰረተ እንቅስቃሴ ለማድረግ ነው ሲሉ የተቃዋሚው የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ ከፍተኛ አመራሮች ሲተቹት ነበር። ኦፌኮን ጨምሮ ተቃዋሚ ፓርቲዎች ህዝቡን ለማወያየት ስብሰባ ሲጠሩ መንግስት የስብሰባ አዳራሾችና ስታዲየሞችን እንዳልፈቀደላቸው ይወቅሳሉ። መንግስት በበኩሉ የተነሳውን ተቃውሞ ለማራገብ የተቀናጀ የጋራ ማስተር ፕላኑን በበላይነት የሚከታተለውን መስሪያ ቤት መዝጋቱን አስታውቋል። ዶክተር ጸጋይ የመንግስት መግለጫ ይጠራጠራሉ። ማስተር ፕላኑን እናስፈጽማለን ያሉ ሰዎች አሁን ተቃውሞው ሲነሳ ተቃውሞው የህዝብ ጥያቄ አይደለም ብለው ከቆዩ በኋላ ደግሞ የህዝብ ጥያቄ ነው ግን እኛ እንሰማለን፣ ነገር ግን ህዝቡ እንዳለው ሰምተን ከ2006 ጀምሮ አቁመነዋል፣ ተሰርዟል አሁን ይላሉ። ለምሳሌ ግን በኦሮሚያ ጨፌ በመጀመሪያው ስብሰባ ማስተር ፕላኑን ለመፈጸም የሚያስችል ኢንፋክት ከአዲስ አበባ ባሻገር በኦሮሚያ ክልል ባሉ ከተሞች ሁሉ በማስተር ፕላኑ ውስጥ ያሉ አይነት የመሬት ነጠቃዎች የሚካሄዱበትን መንገድ የሚያስችል አዋጅ በማውጣት ይሄንን እያደረጉ ነው። እንደዚህ ያለ መንግስት መቼም ተአማኒነት ሊኖረው አይችልም። መንግስት በህዝብ ዘንድ አመኔታ ማግኘት ከፈለገ ይላሉ ዶክተር ጸጋይ የኦሮሚያ መንግስት አስቸኳይ የምክር ቤት ስብሰባ ጠርቶ ያወጣውን አዋጅ በጋሃድ መሻር አለበት። ማስተር ፕላኑ ተሰርዘዋል የሚሉ ከሆነም በምክር ቤት ደረጃ ተወያይቶ በአደባባይ መሰረዙ መናገር እንዳለባቸው፣ ለጠፋ ህይወትና ንብረት ኃላፊነት መውሰድ እንዳለባቸውም ዶክተር ጸጋይ ያብራራሉ። ይህም የሚያካትተው የመንግስት ባለስልጣናት ስራ ከመልቀቅ ጀምሮ እስከ በግድያ የተሳተፉ ወታደሮችን በህግ ማስቀጣት ድረስ ይሄዳል ሲሉ ዶክተር ጸጋይ ለዶይቼ ቬለ ተናግረዋል። ይሁን እንጂ ይላሉ እኔ ደግሞ ይሄ ይሆናል ብዬ አላምንም። ኢህአዴግን አውቀዋለሁኝ። እነዚህ ሰዎች እንዲህ አይነት በህዝብ አመኔታ የማግኘት ጥሩ በመስራት ከህዝብ አመኔታ የማግኘት ልማድ የላቸውም። ያላቸው ነገር ህዝብን ሰብስቦ ተናግሮ የራሳቸውን ሀሳብ እንዲያምን አድርጎ አላምን ያለውን ተከታትሎ በአስተዳደራዊ በደል መንገድ ወይም ደግሞ በሰራዊትና በደህንነት መንገድ በማሰርና በማሰራራት ከስርዓት ውጪ